የመጀመሪያ የአባይነሽ ፋርም ቱሪስቶች በጣም በደስታ ነው የተቀበልናቸው። እንግዲህ ማዚና ወልዴ ከአዲስ አበባ ነው የመጡት። የመጀመሪያ ያልናቸው ያው ቪዚተር ስንል በጣም ብዙ ቪዚተር እስካሁን አስተናግደናል። ነገር ግን ስፔሻል የሚያደርጋቸው ፐርፐዝሊ አባይነሽ ፋርምን ለመጎብኘት ከአዲስ አበባ ተነስተው ጅማ ፍላይ አድርገው ከጅማ ደግሞ መኪና ተከራይተው ነው የመጡት ለ4 ቀናት ወይም 4 ሌሊት። በጣም በልዩ ሁኔታ በልዩ ፊሊንግ ነው የተቀበልናቸው። ለምን መጀመር የምናስበው የቱሪዝም ወይም ደግሞ አግሮ ቱሪዝም ቢዝነስ አለ። ያንን የሚያጠናክርና ኢንዲኬት የሚያደርጉን ቱሪስቶች ናቸው እነዚህ የኛ የአባይነሽ ፋርም ልዩ ቱሪስቶች። ሁሌም በልዩ ሁኔታ ሪማይንድ እናደርጋቸዋለን፣ እናስታውሳቸዋለን። በጣም በደስታ መጥተው እነሱም በጣም ተደስተዋል። ከፋርማችን በተጨማሪ ደግሞ በዙሪያችን ያሉ በጣም ቆንጆ የቱሪስት ዴስቲኒዎችን እነ ኤግዜር ድልድይን፣ የማንኪራ ኮፊ በርዝ ፕሌስ ይሄንን ጎብኝተው ዛሬ ደግሞ ውሹሽን ሻይ ፕላንቴሽኑን እና ፕሮሰሲንጉን አይተው ነው የተመለሱት። በዚህ አጋጣሚ ውሹሽ እጅግ በጣም አመሰግናለሁ። ሙሌን እና ስታፎቹን በጣም በጥሩ ሁኔታ ሆስት አድርገው እንደኔ ሆነው ከፋን ሰው እንዲወድ ከፋን ሰው እንዲያደንቅ ትልቅ ሚና አለው የኛ እንግዳን አቀባበልና ይሄን ይመስላል። እንግዲህ ወደ ማዚ ልሂድ። የምትለው ነገር ካለ? አዎ እኔ የምለው ነገር በጣም በቆየበት ሰዓት ከጠበቅኩት በላይ ነው የተደሰትኩት። ስፔሻሊ አቀባበላቸው፣ ህዝቡ ራሱ በጣም እንግዳ ተቀባይ ነው። ያው እኛ ለወደፊቱ ዴሪ ፋርም ለመክፈት ማይ ፊውቸር ፓርትነር እሱና ሌሎችም አሉ ያልመጡ ይሄንን እስቲ በአካል ሂደን እኔ ብለን ነው የመጣ ነው ከአዲስ አበባ። የነበረን ጊዜ በጣም ደስ የሚል ነው። ሌላ ነገር ደግሞ ያው የኢትዮጵያ የዓለም ቡና መገኛ አገር ስለሆነች እዛም ሂደን ጎብኝተናል። ብዙ በቃ ብዙ ያልተነገረለት ነው ይሄ ሀገርና መታችሁ ጎብኙ ነው የምለው እኔ። ሌሎቹን አገርህን እወቅ፣ ሁላችሁም አገራችሁን እወቁ በማለት አስተላልፋለሁ። በተረፈ በጣም ነው የማመሰግነው ለሰጣችሁን ሆስፒታሊቲ ዊ ሪሊ አፕሪሺየት ዩ ጋይስ ታንክ ዩ። እናመሰግናለን። በሌላ ጊዜ እስክንገናኝ አመሰግናለሁ። ማዚዬ ወልዬ እንደው ትንሽ ነገር ምንም ከዚህ ምንድን ነው የምጨምረው? መጨመር አልችልም። በጣም ከፋን ስታይ በእርግጥ ታውቀዋለህ በፊት። እኔ ተመልሼ በመጣ ደስ ይለኛል። በጣም ናይስ፣ በጣም ልዩ ቦታ ነው። እንደዚህ እንግዲህ ተፈጥሮ ያደለው ቦታ ኢትዮጵያ ውስጥ ብዙ ያለ አይመስለኝም እና አቀባበላችሁም በጣም ደስ የሚል ነበር። ብዙ ነገር ነው ተምሬ ቀስሜ የሄድኩትና ወደፊትም እንግዲህ ስራ ውስጥ ገብተን ደግሞ እየተጋገዝን መተን እያየናችሁ አንደኛ ደግሞ ቪዚተር ስለነበር ያው ወደፊትም የሆነ እንትን ይኖረናል ብንመጣ እንኳን አይደል? ሁሌም ያ ነውና በጣም ነው የምናመሰግነው። ቴንክ ዩ ወልዬ። በዚሁ አጋጣሚ ማዚና ወልዴ ዴሪ ፋርም የመጀመር ሀሳብ አላቸው። ከዛ ጋር ተንተርሶ ነው ቪዚቱን ከፋንም እኛንም ለመጎብኘት የመጡትና እኛ ደግሞ ፖቴንሻሊ ባለን አቅም ሁሉ የትም ቦታ ይጀምሩ ከስክራች ጀምሮ ለማማከርና ለማገዝ ያለን ልምድ በሰፊው ለማጋራት ይኸው በእናንተ ፊት ቃል ገብተናል። በደስታ ለዛውም ቴንክ ዩ።